ኢየሱስ አደባባይ ሰው መሃል ነው የተሰዋው። ሰው መሃል ነው መስቀል ላይ የሞተው። ሰው መሃል ነው መስዋዕት የሆነው። ወደ ሞት ከሚያደርስ ድርጊት ህሊናህን፣ በውስጥ ያለውን አስተሳሰብን፣ በደጅ የሚደረግ ድርጊትን ከላይ ላይ አስወግዶ በእግዚአብሔር ፊት ቀድሶ ሊያቆም የሚችል የኢየሱስ ደም ብቻ ነው። የኢየሱስን ደም በሌላ ነገር ለመተካት መሞከር የተሰራውን የመስቀል ሥራ ማክፋፋት ነው። ተሸንፎ ይመስላል ድል እያረገ ነው። እየጣለ ይመስላል እያስታረቀ ነው። እየተወን ይመስላል ለዘላለም የራሱ እያረገን ነው። ትቷቸው እየሞተ እኮ ነው የሚመስለው፣ ለዘላለም የራሱ እያረጋቸው ነው። እነሱ ሲበተኑ ርቀው አይሄዱም። እሱ ሲሞት ለዘላለም ይሰበስባቸዋል። ከኢየሱስ ደም ውጪ እግዚአብሔር ማንንም ሰው ሊያይም ሊቀበልም አይችልም። ዘላለም በእግዚአብሔር ፊት የምንኖረው በልጁ ደም ነው። በደሙ በኩል ገብታችሁ በሌላ መንገድ ለመክረም እንዳትሞክሩ። ሁሌ ቫልዩ አርጉት። የኢየሱስን ደም ዋጋ ስጡት። እጅግ ክቡር ነው። ሁሉ ጊዜ እኔና እግዚአብሔር የምንገናኘው በልጁ ደም በኩል በተሰራው ሥራ በኩል ካልሆነ በቀር እኔ ለዘላለም በእግዚአብሔር ፊት መቆም አልችልም። ሁሌ አክብሩት፣ ሁሌ ዋጋ ስጡት፣ ሁሌ አመስግኑት። የሚገባውን የሕይወት ምላሽ ስጡ። ክብር ለኢየሱስ ይሁን።